ሰላም እንዴት ናችሁ? ውድ ፋሚሊዎቼ እኔ በጣም ደህና ነኝ። ባላችሁበት ሰላማችሁ ብዝት ይበልልኝ። በራሴ ድምጽ ወጥቼ አላቅም፣ ግን ዛሬ ደስ ብሎኛል። መጀመሪያ ቤቴን ሰብስክራይብ አድርጉ፣ ላይክ እያደረጋችሁ ጀምሮት። በጣም ነው ደስ ያለኝ። ሩታ ግን ዛሬ ኤፍሬም ስለታሰረ ሳይሆን ውሽማዋ ስለታሰረ ነው እንደዚህ እየሮጠች የመጣችው ማለት ነው። ለምን ዛሬ ዳኒ ማለት ያው የሷ ውሽማ ነው፣ ማንም ያውቃል። ውሽማው አንድ ቀን ችግር የለም እስር ቤት ይደር። ግን አንቺ ማለት ነው ኤፍሬምና አብርሃም ቢገዳደሉ ራሱ ለነፍስ ህግ ይጠይቃል እንጂ አንቺን አያገባሽም። አንቺ ማል ቤት ላይ ዝም ብለሽ እንትን አትወላወይ፣ ገባሽ? አስመሳይ ሲጀምር ማለት ነው። አብርሃምና ኤፍሬም የአንድ እናት የአንድ አባት ልጆች ናቸው። ገባ? ኤፍሬም አብርሃምን አይጎዳም፣ አብርሃም ደግሞ ኤፍሬምን አይጎዳም። ሁለቱም የአንድ እናት ልጅ ናቸው። አንቺ ግን በማያገባሽ ነገር አሁን ላይ ዛሬ ለኤፍሬም ተቆርቁረሽ ኤፍሬምን ተጎድቷል ብለሽ ከእናቱ በላይ እኮ ከእናት ልጅ በላይ እኮ የምትጨነቅ ሰው የለም። አንቺውን ተጨንቀሽ ነው ወይስ ውሽማሽ ስለታሰረ ነው እንደዚህ እየተጨነቅሽው? ያው ዳኒ ውሽማ ስለሆነ ያው ለውሽማው ተጨንቃ ኤፍሬምንም ያው ጨመር ነው እንጂ ለኤፍሬም ተጨንቀሽ አይደለም። ውሽማሽ ደግሞ ዛሬ ብቻ እስር ቤት ይድርና እስቲ እስር ቤት ምን እንደሆነ ራሱ ይወቅ። አብርሃም ደግሞ በጣም ጀግና ነው፣ የኛ ጀግና። በጣም ነው የኮራውክ፣ በጣም ማለት ነው ከሚልክ በላይ። አንዳንዴ ትዕግስት ማለት ነው ፍራቻ የሚመስል ሰው አለ እና ትዕግስት ፍራቻ አይደለም። ሰው ዝም ስል ወይም ደግሞ ፍራቻ በቃ ፈሪ የሚታረጉ ሰዎች አላችሁ። ገባሽ? የድሮ የአብርሃም ቤተሰቦች አንዱን አንዱ ጋር እያገደልሽ አሁን አንቺ ዴቭ ጋር ቆመሽ ዴቭንና ቡዜን ከምታጣሊ በቃ ይዛ እስር ቤት ጨርሰሽ ከሆነ ህግ ከያዘ ከህግ አይበልጥም። ዴቭ የሚባለ የቦርኮ ማለት ነው ከህግ አይበልጥም ምንም ቢሆን ማለት ነው። ግን አንቺ ከማላቸው ውጪ ፈጣሪ አንቺ ማለት ነው ባመጣው መንገድ ያውጣሽ። አንቺ ገደል ግቢ። የሆነቴን ነው ልጅ እኔ እችን ልጅ ወይኔ ነብ ገላት ራሱ ማለት ነው እንትን አይለኝም። እና አንቺ ቦርኮ ውሽማሽ ስለታሰረ ነው እንጂ ለኤፍሬም አስበሽ አይደለም ዛሬ። እና በጣም ደስ ብሎኛል የኔ ጀግና። በጣም ነው የኮረኩት አብርሃም። ፈጣሪ ደግሞ ሄርሚን ባለችበት ቦታ ፈጣሪ ጠብቃት፣ ክፉ ነገር አይንካሽ የኔ ውድ እህት። እንግዲህ ታገኝታለች ተብሏል፣ ግን በቪዲዮ አልመጣችም። እስኪትመጣ ድረስ ደግሞ ፋሚሊዎቻችን በደስታ በትዕግስት ይጠብቁት። በቃ ቢያንስ ነገ ወይ ከነገ ወዲያ ትመጣለች። ግን ቢሆንም ዛሬ ሩታ አሁን ኤፍሬምን አሳስሯል ኦልሬዲ ማለት ነው። አሁን ቡዜ ትክክል ናት። ቡዜ ከሚጋደሉ ይታሰሩ ያለችው ትክክል ናት። ለምን አሁን አንቺ በሁለቱም ወንድማማቾች መሀል ገብተሽ ከምታስገዲ እነሱ ታስሮ እሱ እዛ ታስሮ እዚህ ደግሞ አብርሃም የራሱን እንትን ህይወት ወንም ደግሞ ሄርሜን ይፈልጋል። አንቺ ሲጀመር ማታተኛ ነሽ፣ እዛ ድሮም ማታተኛ ነሽ፣ ዘንድሮም ማታተኛ ነሽ። ገባሽ? ለምንሽ በመጣሽው እጅ በቃ በራስሽ እጅ ማለት ነው። ድሮም የመጣሽው ለምንሽ ነው፣ ዘንድሮም ደግሞ ለምንሽ ውጪ። ኧረ በስመ አብ! እኔ እንደዚህ አይነት ሴት አይቼ አላውቅም። ይሆናል አይደብርሽም? አሁን ቤተሰቤን ከቤተሰብ ጋር ከምታጋጭ ወልደሻል አይደል እንዴ? ከወለድሽ እኮ የወለደች ሴት እኮ ጀግና ናት። ግን አንቺ ጀግና አይደለሽም። በጣም ባለጌ የወረድሽ ወራዳ ነሽ። እኔ አንቺ ማስደብ ፈልጌ ሳይሆን የአንቺ ስነት ገረብ ነው እንደዚህ የሚያሳድበው ማለት ነው። እና ከቤተሰብ ህይወት ወይናት ውጪ። በስመ አብ! በጣም ነው የሚደብረው። አንቺ እንደለመድሽ ማለት ነው እዛ ወንድሞችሽ ጋር ኢቶችሽ ጋር ተቀላቀል። የሆነ የተበላሸ የአንቺ ኢቶች ሲጀመር አንዱ ከአንዱ ጋር ነው እየተጣሉ አንዱ እንትን እያሉ ነው እንጂ የሚኖሩ ትክክለኛ ህይወት የሚኖሩ ናቸው አይደለም። አብርሃም ደግሞ በጣም ነው የኮራሁብክ። እኔ አላቅም፣ ዛሬ የመጀመሪያ ቀኔ ነው። አብርሃም ደግሞ በዚህ ቪዲዮ ስለመጣ በጣም ደስ ብሎኛል የኔ ጀግና። እንዱምነት ነው አንድ ሳምንት ሙሉ መታሰር አለባቸው ፎቶ በመሰራታት ራሱ። ትላንትና አንድ ሰው ያለ ፍቃዱ ማለት ነው ፎቶ አይደለም ስሙ ራሱ አይጠራም፣ ያለ ሄርሜላ ፍቃድ ያለ አብርሽ ፍቃድ የሄርሜላን ፎቶ መንገድ ላይ እየዘቀዘቁ እያሳደቡ እየሳቁ ስለዘሩ ራሱ ዋና ወንጀል ነው። ትክክለኛ ወንጀል ማለት ፎቶ መዘቅዘቅ ነው። ፎቶዋን መንገድ ላይ ይዞ ማዞር ራሱ ህግ ይጠይቃል። ለምን? የሄርሜ ፍቃድ አይደለም፣ ሄርሜ አልፈቀደችም። ስለዚህ አብርሃም በቃ ደስ ብሎኛል ይሄ ነገር ትክክል ከሆነ። ኤፍሬምም ከታሰረ ደስ ብሎኛል። ለምን? በቃ ኤፍሬም የታሰረው በራሱ ጥፋት ነው። ደግሞ ውሽማሽም ደግሞ ነገ ዛሬ ብቻ ነው ብቻሽ የምታድረው እንጂ ማለት ነው የኔ ውድ ነገ ይፈታሻል። አትጨናነቂ።